ከ3-4 ዓመታት በፊት የከተማዋን ገጽታ ከሚፈታተኑ ዘርፈ ብዙ የጽዳት ችግሮች መካከል አንዱና ትልቁ የፕላስቲክ ጠርሙሶች በየአካባቢው መዝረክረክ ነበር። ደረቅ ቆሻሻ ሀብት መሆኑን ህብረተሰቡ ግንዛቤ አልነበረውም። ሃይላንድ ጠርሙስ በየአካባቢውና በየወንዛ ወንዙ ይጣል ነበር። ጽዳት የስልጡን ማህበረሰብ መገለጫ ሲሆን የቆሻሻ አያያዝና አወጋገር ስርዓት በከተማችን በማስፈን የቁጥጥር ስርዓታችንን በመፈተሽና በማህበረሰቡ ዘንድ ግንዛቤ በመፍጠር ጤናማ የተጠበቀ ማህበረሰብ ከመፍጠር ባሻገር ቆሻሻ በአግባቡ ከተያዘ የጤና ጠንቅ ሳይሆን የታዳሽ ኃይል የጥሬ ዕቃና የገቢ ምንጭ ማስገኛ ሀብት መሆኑን ብዙዎች ተረድተውታል። ቆሻሻ ሀብት መሆኑን የተረዱ ብልህ ወጣቶችና ባለሀብቶች በፕላስቲክ በወረቀትና ካርቶን መልሶ መጠቀም እንዲሁም ኮምፖስት በማምረት ዘርፍ ለበርካቶች የሥራ ዕድል በመፍጠር ከቆሻሻ ከፍተኛ የሆነ ገንዘብ እያገኙ ይገኛል።